Oh my God, I feel it in the air. አትወጣም። From wires above, all sizzling like a snare. Honey, I'm on fire. I feel it everywhere. ይህን ቀን ተናፍቀዋል ነበር። ይህን እድል ስላልሰጠዋል ይሸሽ። ምን እያደረግሽ ነው? ላጣ አልፈልግም። እኔ መልካምነትሽን ብቻ አስቤ ነው የቀረብኩሽ። ደግሞ እኮ በጣም ነው የሚያስፈልግሽ። ሆት የማከብርሽ ብታከብረኝማ ኖሮ ፍቅር በይን ታምነው ነገር ነው እንዴ? እኔ ማውቀው አንድ ወንድ ለአንድ ሴት አንድ ነገር ማድረግ ሲፈልግ ሰጥቶ በመቀበል ሴትነቷን ማግኘት ሲፈልግ ብቻ ነው። ፍቅርቴ ምን ራስሽ እንደሌላ ሴቶች ታስቢያለሽ? ኖ እስቲ ንገረኝ፣ የት ነው ወንድ ልጅ ሴት ልጅ በሴትነቷ ሲያከብራት አይቼ ማውቀው? ዩሲ የለህማ። ያለነው እኮ ሴት ልጅ ጭንቅላቷን ከምታሰፋ ይልቅ ዳሌና መቀመጫዋን ብታሰፋ የሚመረጥበት ሀገር ነው እየኖርን ያለነው። እስቲ ወጣ ብለህ ተመልከት፣ ከትንሿ ልጅ ጀምሮ ያለውን አስተሳሰብ ጠቅላላ ዳውንሎድ እየተደረጉ ያሉት እኮ ሴትነትን በመስጠት የማደግ ሶፍትዌር ነው እየተሞሉ ያሉት። ግን ማቀል ማለት የሴት ልጅ ትልቁ ስኬቷ ከወገቧ በታች ሳይሆን ከአንገቷ በላይ ባለው ጭንቅላት ነው። እውነት ልንገርሽ፣ ሌላ ሁሉም ነገር ከንቱ ነው። ከንቱ? ስለዚህ ከተማዋን ከንቱነት ሞልቶታል። በእኔም ልብ ያለው ይሄ ነው ከንቱነት። ታዲያ ከከንቱ ቤት ምን ትሰራለህ? ውጣ ሂድ። አንተ ራስህን አድን። እኔ እየሞትኩ ነው። እኔም ልጅ አዎ እወዳለሁ። ላጣ አልፈልግም። ሂድ፣ ውጣ፣ ውጣ። እሺ ሞት የተጠቀምብኝ ሄደን አንተ ሳትጠቀምብኝ ጥለኸኝ